ትንሽ ብር ነው ወደ 20 ሺህ ምናምን 20 ሺህ ብር طيب ሁለተኛው መሬት ደግሞ ቤት የተሰራበት ቤቱም ባንቺ ገንዘብ ነው አዎ በኔ ነው ቆሞ ያሰራው ግን እሱ ነው ወንድሜ ነው ወንድምሽ ነው እሱን የሚያሰራው ወንድሜ ነው ምክንያቱም እሱ ጸባዩ ስላላማረኝ እኔ ወንድሜን እንዲያሰራልኝ ነው ያልኩት ያኒ እዚህ ቤት የተሰራው ቤት ውስጥ ምንም አይነት አስተዋጽኦ የለውም አንድም የለውም ኢቭን ሰራተኞች ሲሰሩ መጥቶ አንድ ቀን ራሱ እንዴት ነው ብሎ ጠይቋቸው አያውቅም በጣም ጥሩ እሺ የቀረቡ የቤት ውስጥ ያለው ቁሳቁስ የማን ነው እኔ ነኝ የገዛሁት ሁሉ ነው ያኒ እዚህ ውስጥ እሱ ዱድ የለውም አንድም ብር የለውም ኢቭን እኔም ብር ነው 7 አመት ብሬን የሰጠሁት የለውም እሱ እና ያሱ ሀብት አንቺ ጋር የቀረ ገንዘብ የለም እኔ አሁን በኒካ ላይ ስላለው በኒካ ላይ ሆኜ ያን ቤት ስለሰራሁት ነው ጥያቄ ፈጠረብኝ ያንቺ ሀብት እስከሆነ ድረስ ምንም አያገባው የባል ገንዘብ የባል ሀብት የባል በሸሪዓ የባል ሀብት የባል የሚስት ሀብት የሚስት ነው የጋራ የሚባል ነገር የለም እንደውም አዋጣችሁ እንኳን የሰራችሁ ቢሆን ያኔ ነው እሱ ምን ያህል ነው ያወጣው አንቺ ምን ያህል ነው ያዋጣችሁ ተብሎ ይከፋፈላል አንድ ሁለተኛ ደግሞ ቆሞ ያሰራው እሱ ቢሆን ለዛ ነው የምጠይቀው ቆሞ ያሰራው እሱ ቢሆን ያሰራበትን የለፋበትን ሌሎች ሰዎች በሚወስዱት መልኩ ታስቦለት ይከፈለዋል ስለዚህ የቀረ ነገር የለም እና ሸሪዓ ፍርድ ቤቱ አንቺን ፈታሽ በሶስት እሱ በቃ እሺ ትፍታኝ ካለ በሁለት ወይም በአንድ ላርግ አለ እኔ አልፈልግም ልኖር የፈለገ ሰው እኮ ነው በሁለትም በአንድም የሚያደርገው እመለሳለሁ ብሎ ልኖር የፈለገ ሰው ነው እኔ አሁን መሞቻዬም መኖሬም አልታወቀም ይሄው ሪፈሬን እዩ አልኩኝና በዛን ሰዓት በቃ በሶስት ከተፋታን አሁን 2 አመት ነው እሱም ያው አግብቶ ኑሮን እየኖረ ነው እኔም ወደ ስደት ተመልሼ ወደ ስደት መጣሁ በጣም ጥሩ እና ጥያቄው አንቺ እሱን መሬቱን ቤቱን በህቴ ነው ያረኩት የህቴ ነው ስላልኩ ምንድነው ነው ወይስ ምንድነው ጥያቄሽ የህቴ ነው ብዬ እኔ ስለዋሸውኝ የሱ ሀቅ ይኖርብኛል ወይ ነው በቃ እኔ ጥያቄ መሬቱን አልፈለኩም እኔ የገዛሁት መሬት ችግር የለውም ምክንያቱም አንዳንዴ ውሸት የሚፈቀድበት ቦታ ላይ አለ ለምን ሐቅሽ ሊጠፋ ነው የኔ ነው ብትይ ህግ ስላለ ህግ ያካፍለዋል ስለዚህ እሱን ለማምለጥ ነው ኢንሻአላህ ምንም የለብሽም ኢንሻአላህ አላህ ያድርሽ جزاك الله خير